ሀገሬ አያልነት ስለህዝቦቿ ማንነት ከእጄ መዳፍ ሳትወጣ አሳይሃለሁ። ደምለው ሺህ ጊዜ ስለ ታላቋ ብሪታንያ ውዳሴ ከንቱ ብታነበንብ እኔም እኮ ስለ ሀገሬ አያልነት ስለ ህዝቦቿ ማንነት ከእጄ መዳፍ ሳትወጣ አሳይሃለሁ። አባቴ ሙት አሳይሃለሁ። ሰላም ጤና ይስጥልን የጎ አርት ተከታዮቻችን፣ በዛሬው ቆይታ ከሰዓሊው ልዩ ፕሮግራማችን ስለ አቢሲኒያ የስነ ጥበብና የሙያ ማሰልጠኛ ተቋም በሰፊው የምንዳስስ ይሆናል። ፕሮግራሙን አዘጋጅቼ የማቀርብላችሁ የሰዓሊው መልእክተኛ ነኝ። አብራችሁኝ ቆዩ። አቢሲኒያ የስነ ጥበብና የሙያ ማሰልጠኛ ተቋም ከተቋቋመ 20 ዓመታትን አስቆጥሯል። ይህን ተቋም በመመስረት ሂደት ትልቅ ሚና የነበራት ገነት ከበደ ከእህትና ከወንድሞቿ ጋር ሆና የስነ ጥበብ ማሰልጠኛውን በ1995 ዓ.ም ስታቋቁም በወቅቱ አንጋፋው ሰዓሊና መምህር የሆኑት ወርቁ ማሞን በመያዝ ነበር። ስሜ ገነት ከበደ ይባላል። የአቢሲኒያ የስነ ጥበብና የሙያ ማሰልጠኛ ተቋም መስራችና ባለቤት ነኝ። እንግዲህ አቢሲኒያ ሲመሰረት ቀደም ሲል ታናሽ እህቴና ወንድሜ አዜብ ከበደና ዮሐንስ ከበደ በአንድ መዋዕለ ህፃናት ግቢ ውስጥ ከ10 ሰዓት በኋላ የስዕል ስልጠና ለመስጠት ጀምረው ነበረ። የማታውን ክፍለ ጊዜ ተጠቅመው መዋዕለ ህፃናቱ ቀኑን ሙሉ ይሰራል። ከ10 ሰዓት በኋላ ግን ነፃ ስለሚሆን እነዛ ሰዓቶች ላይ ገብተው የስዕል ፍላጎት ያላቸው ልጆች ወይም ሰዎች መማር እንዲችሉ ያንን ነገር ጀመሩት። በኋላ ግን እነሱ ወደ ፎቶግራፊና ቪዲዮ ማሰልጠን ሲጀምሩ ሙሉ በሙሉ ከዛ ግቢ ወጥተው ማስተር የስነ ጥበብና የሙያ ማሰልጠኛ ተቋምን ሲያቋቁሙ ሁላችንም እዚህ በጥበብ ውስጥ የምንሞክረው የምንፈልገው ነገር ነበርና ሙሉ በሙሉ አንቺ ይዘሽው ብትሰሪ የበለጠ ልታሳድጊው ትችያለሽ የሚል ሐሳብ መጣ። እንግዲህ ያኔ ሲጀመር ጋሽ ወርቁ ማሞ እና የጋሽ ወርቁ ልጅ ሰናይት ወርቁ ናት የነበረችው። የቅርጽ መምህር ደግሞ ታደሰ ማሩ የሚባል እነዚህ 3 ሰዎች ብቻ ይዘው ከ10 ሰዓት በኋላ ባለው በማታ ክፍለ ጊዜ ቀን ስራ ሲሰሩ የነበሩ ሰዎች ብቻ የሚሰለጥኑበት ነበረ። ክረምት ላይም ያሰለጥኑ ነበር። ክረምት ደግሞ ህፃናትን ጠብቀው ያስተምሩ ነበር። በኋላ እኔ ወደ ራሴ ከያዝኩት በኋላ ከ10 እስከ 12 እና ከ12 እስከ 2 ፈረቃ እንዲኖረው ጀመርኩኝ እዛው መዋዕለ ህፃናቱ ግቢ ውስጥ። ከዛ በመቀጠል ቀን ላይ መማር የሚፈልጉ ሰዎች ፍላጎት እንዳላቸው ሳይ ደግሞ ከጀርባው ሌላ መዋዕለ ህፃናት ትምህርት ቤት እስከ 6 ሰዓት ይሰራ ነበር። አንደኛው ከ8 እስከ 10 ይሰራል፣ አንደኛው ደግሞ ከ10 እስከ 12 እና ከ12 እስከ 2 በ3 ሽፍት
ይሰራ ነበረ። ስለዚህ ይሄን ነገር ሙሉ ግቢ ቀኑ ሙሉ መስራት ቢቻል ሌሎችም ሙያዎች ሙዚቃ፣ ቲያትር የመሳሰሉትን ሙያዎች ጨምሬ ስልጠናውን መጀመር ብችል የሚል ሐሳብ ከእህት ከወንድሞቼ ጋር አብረን ተነጋገርን። ከዛ ስያሜም ለማውጣት ሞከርን አቢሲኒያ የሚለውን ስም። እስከዛ አቢሲኒያ የሚል ስም አልተሰየመለትም ነበረ። ከ1995 ጀምሮ አቢሲኒያ የስነ ጥበብና የሙያ ማሰልጠኛ ማዕከል ተቋቋመ። ዲያምለው ድመቷን ድዷ በላይ በድንጋይ ብሎ ደበለላት። ዲያምለው ድመቷን ድዷ በላይ ብሎ ደበለላት። ፍሪኮች ፍራንክ ፍለጋ ፍራንክፈርት ሄደው ፍራንክፈርቶች ፍሪኮችን በፍራንክ ፈንክተው አፍረከረኳቸው። ፍሪኮች ፍራንክ ፍለጋ ፍራንክፈርት ሄደው ፍራንክፈርቶች ፍሪኮችን በፍራንክ ፈንክተው አፍረከረኳቸው። ፍራንክፈርቶች ፍሪኮችን በፍራንክ ፈንክተው አፍረከረኳቸው። እሺ ይሁን። በስዕል ትምህርት ሰልጣኞች የጀመረው አቢሲኒያ በመጀመሪያዎቹ ጥቂት ዓመታትም ከሰልጣኞቹ ፍላጎት በመነሳት የቅርጻ ቅርጽና የሙዚቃ ስልጠናዎች እንዲካተት ሆነ። የተማሪዎች ፍላጎት ከጊዜ ወደ ጊዜ በማየሉና አቢሲኒያም በስነ ጥበብ ውስጥ የሚካተቱትን ዘርፎች በማስተዋወቅ ረገድ የበኩሉን አስተዋጽኦ እንዲወጣ በማሰብ ማሰልጠኛው የቲያትር፣ የሞዴሊንግ፣ የዘመናዊ ዳንስ፣ ባህላዊ የውዝዋዜ ትምህርቶችን መስጠት ጀመረ። በእነዚህ 21 ዓመታት በጣም በርካታ ልጆች ወጥተዋል። አሁን በበጋው ወራትና በክረምት ወራት ተብሎ ይከፈላል። በክረምት ወራት በየዓመቱ 2 ወርና 3 ወር እድሜያቸው ከ5 ዓመት እድሜ ጀምሮ የሚገቡበት ስልጠና የሚሰጥ ነው። በየዓመቱ ክረምት ላይ ከ1000 ያላነሱ ሰልጣኞች ገብተው ይሰለጥናሉ። አሁን የምናሰለጥንበት ግቢም ብቻ ሳይሆን ቀደም ሲልም የነበርንበት ግቢ ክረምት ወራት ላይ ሌሎች አካባቢው ላይ የምናገኘውን የመንግስት ተቋም ያሉ ትምህርት ቤቶች ተከራይተን ስልጠናውን እንሰጣለን። ምክንያቱም በጋ ላይ የያዝናቸውን ሰልጣኞች ብቻ ነው እኛ ግቢ ላይ ማሰልጠን የምንችለው። ክረምት ላይ ደግሞ ስለሚበዙ እንደሱ እናደርጋለን እና በዚህ በ21 ዓመት ጊዜ ውስጥ ከ20,000 በላይ ሰልጣኞች ሰልጥነው ወጥተዋል። ይህ የምታዩት የስዕል ኤግዚቢሽን ልጆቻችሁ በ2 ወር ውስጥ ሰልጥነው ያመጡትን ውጤት ነው። በ2 ወር ውስጥ ጥሩ ውጤት ስላመጡ የልጆቻችሁን ኤግዚቢሽን ገብታችሁ ታይ ዘንድ እጠይቃለሁ። ተመስገን ስለሽ ይባላለሁ። ልጄ በዚህ ክረምት ነው እዚህ አቢሲኒያ አርት ስኩል ጆይን ያደረገው። ከዚህ በፊት በእርግጥ ትምህርት ቤት ላይ ትምህርቱ ይሰጥ ነበር፣ ግን በጣም ኢንተረስትድ ስለነበረ የት ነው ይሄን ልጅ ያለውን ኢንተረስትና ስኪል ስለማውቅ የት መወስጄ ነው አስተምረው የሚል በውስጤ ብዙ ጊዜ የሚመላለሱ ጥያቄዎች ነበሩ። ከሱልታ ነው ምን የሚገርመው፣ ከሱልታ ተመላልሰን ነው የምንመጣው። ማለት የልጄን ፍላጎት ውስጡ ያለውን ፖቴንሻል ስለማውቅና ለወደፊት ደግሞ ልጆች በመረጡት አካዳሚክ እንትን ብቻ አይደለም እንትን ማለት ያለባቸው ውስጣቸው ያለውን ፖቴንሻል አውጥተው ለወደፊት ጥሩ ዜጋ በሚችሉት ነገር የተሻለ ነገር ሰርተው እንትን እንዲሉ ጊዜና ቦታ መስጠት ነበረብኝ። ያለኝን ነገር እንትን ብዬ ወደዚህ የተመላለስ በሳምንት 3 ቀን ይመጣል፣ ማክሰኞ፣ ሐሙስ እና ቅዳሜ። ይኸው እንግዲህ ተምሮ ለዛሬ ይህንን ኤግዚቢሽን ስራዎችን እያየን ነበር። በጣም ደስ የሚል ስራዎች ናቸው ሁሉም ልጆች። እኔ በጣም ነው የደነገጥኩት። ይሄ አሁን በዩኒቨርሲቲ ደረጃ ላይ አሁን ላይ ኮሌጅ ላይ ያሉ ተማሪዎች ወይም ከሚሰሩት እንትን የተናነስም ብዬ ነው የማስበው። I'm so
እግሬ ወደ ጅማ ሱሳማ ለሰው ባይመሽፎይ ቤትሽ ጅማ ነው። እኛ በጀመርንበት ጊዜ የስነ ጥበብ ሙያ የተሰጠው ነገር በጣም አነስተኛ ነበረ። ስልጠናም የሚሰጥበት በአዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ውስጥ በጣም ውስን ተማሪዎች በአመት እስከ 20 ተማሪ ብቻ ተፈትኖ አልፎ የሚገባበት ነው። ስለዚህ በጣም ብዙ ፍላጎት ያላቸው ሰዎች ሳይገቡ ይቀራሉና ያ ክፍተት ነበረ። በኋላ ላይ ግን መንግስት ትኩረት ሰጥቶት የቴክኒክ ሙያ ትምህርት ቤቶች አሁን እንደ እንጦጦ በሙሉ እነዚህ የቴክኒክና ሙያ ትምህርት ቤቶች በኮሌጅ ደረጃ ስልጠናዎች መስጠት ሲጀምሩ ህብረተሰቡም ስለ ስነ ጥበብ ያለው ትኩረት ያለው ማመለካከት እየተቀየረ ስለመጣ እንደገና ደግሞ በአዲስ አበባ ዩኒቨርሲቲ አሁን የቲያትር የሙዚቃና የስዕል ዲፓርትመንት በመኖሩ አንድ ሰው ሰልጥኖ በዩኒቨርሲቲም ደረጃ በዚህ ሙያ በዲግሪ መመረቅ የሚችልበት ነገር በመፈጠሩ አሁን ያለው ነገር ቀደም ሲል ከነበረው እንግዲህ ዛሬ 20 ዓመትኛ ስንጀምር ከነበረው የስነ ጥበብ እድገት ትልቅ ለውጥ አለው። አሁንም ቢሆን ግን ገና ህብረተሰቡ ላይ ያለው አመለካከት አልተቀየረም። ብዙ ጊዜ ወደኛ ተቋም እንኳን ወላጆች ልጆቻቸውን ይዘው ሲመጡ የሚያስቡት ልጆቻቸው በትምህርት ደካማ ከሆኑ ወይም ደግሞ የክረምት ወራትን እንደ ጊዜ ማሳለፊያ አድርገው ነው እንጂ የሚያስቡት በትክክል በዚህ ሙያ አንድ ሰው ሰልጥኖ ውጤታማ ይሆናል ለወደፊትም ህይወቱ ይጠቅማል የሚለውን ነገር ገና አሁንም በደንብ ሚዲያዎችን መስራት ያለባቸው መንግስትም በትኩረት ይሄን ነገር ማሳወቅ ያለበት ነገር አለ። ከበፊቱ ግን ለውጥ አለው። እንግዲህ እንደኛ ተቋምም ሌሎችም የግል ተቋም ሆነው ስነ ጥበብን ስልጠና የሚሰጡ ተቋማት የነሱ መኖር መንግስት ብቻውን በዩኒቨርሲቲ ደረጃ የሚያሰለጥነውን ወይም ደግሞ አሁን በተከፈቱት የቴክኒክና ሙያ ተቋማት ብቻ የሚሰጠውን ነገር እንደኛ አይነት የግል ተቋማት ሲኖሩ ብዙ ተስጦ ኖሯቸው መሰልጠን እየቻሉ በአቅም ምክንያት ወይም ደግሞ በመስፈርቱ ምክንያት መግባት ያልቻሉትን ሁሉ ማካተት እንችላለን። እንዲሁም ደግሞ የመጀመሪያ ተስጧቸውን የማያውቁት እንደ ጀማሪ እንደ መነሻ እኛ ጋር መጥተው መነሻውን ሲያገኙ በመቀጠል በደንብ ላሰቡበት ዩኒቨርሲቲ ድረስ በዚህ ሙያ ለመሰልጠን እንዲችሉ በር እንከፍታለን ብዬ አስባለሁ። በዚህ በ21 ዓመት ውስጥ በርካቶች ወጥተዋል። ከእያንዳንዱ የተለያየ ዲፓርትመንት ጥሩ ደረጃ ላይ እየደረሱ አሉ። አሁን እንዲህ ሁሉንም ዘርዝሮ ለመጥራት ትንሽ ሊያስቸግር ይችላል። ከዛ ውጭ ግን ሁለት አይነት ነገር ነው ያለው። እዚህ ተቋም ውስጥ ተምረው ከዚህ ተቋም በኋላ እንጦጦ ቴክኒክና ሙያ ተምረው ወይም ያሬድ ሙዚቃ ትምህርት ቤት ተምረው ከዛ በኋላ አዲስ አበባ ዩኒቨርሲቲ የስነ ጥበብ
ትምህርት ቤቱ ስልጠና ወስደው ዲግሪያቸውንና ደረጃ 4 ከያዙ በኋላ ተመልሰው መጥተው ተቋሙን እያገለገሉ የሚገኙ አሉ። ወደ በማስተማሩ ስራ ላይ ያመዘኑ የራሳቸውን ስቱዲዮ የከፈቱ እንደገና ደግሞ በፊልም ኢንዱስትሪውም ላይ ታዋቂ ሆነው እየሰሩ ያሉ አሁን ለምሳሌ በዚህ በስዕል ክፍሉ ላይ መምህር ታሪኩ አሁን እዚህ ክፍል እያስተማረ ይገኛል። እንግዲህ ተቋሙ ላይ ቀደም ሲል በተማሪ ሆኖ ነው የገባው። ከዛ በረዳት መምህርነት ከአብሮት ካስተማሩት አስተማሪዎች ጋር ሲያሰለጥን ነበረ። ቀጥሎ ደግሞ ራሱ መምህር ሆኖ በማሰልጠን ላይ ይገኛል። እንግዲህ ረጅም ዓመት እዚህ ተቋም ውስጥ በዚህ ጉዞ ውስጥ ሄዷል። መምህር አዲስ አፈወርቅም እዚህ ተቋም ተማሪ ነበረ። ቀጥሎ ራሱን አሳድጎ ዲግሪውንና ደረጃ 4 ከያዘ በኋላ ተመልሶ ወደ ተቋሙ መጥቶ እያገለገለ ይገኛል። አሁን እንደሱ በርካቶች አሉ። አሁን እዚህ ተቋም ውስጥ አሁን መምህር ስለሽንም እዚህ ስል መምህር ሆኖ እየሰራ ያለውን እናያለን። በተቋሙ ብቻ ሰልጥነው ሳይሆን ከተቋሙ በኋላ ወጥተው በዩኒቨርሲቲ ደረጃ ዲግሪያቸውን ከያዙ በኋላ ወጥተው እያሰለጠኑ የሚገኙ ይሄ ስዕል ክፍል ላይ ነው። ቲያትር ክፍል ላይም መምህር ዳምጠው ታሪኩ ተቋሙ ላይ ነው መጥቶ መጀመሪያ ስልጠና የጀመረው። ከዛ በኋላ ግን አዲስ አበባ ተፈሪ እንጦጦ አጠቃላይ ገባ። ከዛ አዲስ አበባ ዩኒቨርሲቲ ገባ። አሁን ደግሞ መጥቶ ተቋሙን እያገለገለ ይገኛል። አሁን በስንቱ ድራማ ላይ የምናውቀው ማለት ነው መምህር ዳምጠው። መምህር ሚኪያስ እዚሁ ተቋም ውስጥ የነበረ ተማሪ ነበር። ከተማሪ አልፎ መምህር እየሆነ ይሄ በመምህርነት መልሰው የተማሩበትን ትምህርት ቤት እውቀታቸውን ከፍ አድርገው ተመልሰው መጥተው የሚያስተምሩ ከጋሽ ወርቁ ልጅ ጀምሮ ከመምህርት ሰናይት ወርቁ ጀምሮ በዚህ ሂደት ውስጥ አልፈው የመጡ ናቸው። ከዛ ውጭ እንደሱ ሌሎችም ክፍሎች ላይ ያሉ ሞዴሊንግ ክፍል ላይ እነ መምህር ቢኒያም መንከርን እነ መምህር ዳጊ ሌሎቹንም አሁን ብንጠራ እነ መምህር ሳሙኤል አሻዱ እነዚህ በሙሉ ተቋም ውስጥ ተምረው በደረጃ 4 ራሳቸውን አሳድገው የሚጠበቅባቸው መንግስት የሚጠይቀው መስፈርት ካሟሉ በኋላ ተመልሰው ተቋሙን እያገለገሉ ይገኛሉ። እንደውም አሁን መቁጠር ብንጀምር ተቋም ውስጥ እያስተማሩ ያሉት ከአንጋፋዎቹ መምህራን በስተቀር ብዙዎቹ ሲጀምሩ ተቋሙ መነሻቸው ነው። በመቀጠል ደግሞ ወጥተው ከተቋሙ ውጭ ወጥተው ራሳቸውን አሳድገው መልሰው የተማሩበትን ትምህርት ቤት ተማሪዎች እያገዙ የሚገኙ አሉ። ሌሎቹ ከተቋሙ ውጭ የተለያዩ ስቱዲዮ አርቲስቶች ሆነው እየሰሩ የሚገኙ በርካታ ሰዓሊያን፣ ቀራጺያን አሉ። በሞዴሊንግና ወደ ቲያትሩ ክፍል ላይ ደግሞ ስንገባ መነሻቸው አቢሲኒያ ተቋም ሆኖ አሁን ፊልም ኢንዱስትሪ ላይ የምናያቸው እና አርቲስት ሰላም ተስፋዬ እና አርቲስት ሃናን ታሪክ እና አርቲስት ቃል ኪዳን ጥበቡ እነሱ አሁን በፊልሙ ኢንዱስትሪ ላይ የምናያቸው ናቸው። እና አርቲስት ማርታ ጎይቶ ምክንያቱም ከዘረዘርኩ በጣም በርካቶች ናቸው። ከዚህ ውጭ ደግሞ ወንዶቹ ደግሞ በፊልም ዳይሬክተርነት እነ ሳሙኤል ተሻገር በርካቶች አሉ። አሁን ሁሉንም በቃል ዘርዝሬ የማልችላቸው በተለይ በሞዴሊንጉና በቲያትሩ ዘርፍ ላይ ያሉት እንደሚታወቀው ለሚዲያ ቅርብ ስለሚሆኑ የመታወቅ እድሉም ቶሎ ስማቸውን ለመያዝና ለይቶ ለማውጣት አስቸጋሪ ስለማይሆን ነው እንጂ በባህላዊ ዝዋዜውም በዘመናዊ ዳንስም በድምፅ አወጣጥም ላይ በጣም ብዙ የተሳካላቸው ልጆች አሉ። ስሜ አዲስ አለማየሁ እባላለሁ። የአቢሲኒያ የኪነ ጥበብ እና የሞዴሊንግ ማሰልጠኛ ተቋም የባለፈው ዓመት ተማሪ ነበርኩ። የቲያትሪካል አርት ተማሪ ለአንድ ዓመት ያህል እዚህ ትምህርት ቤት ውስጥ ተምሬያለሁ ማለት ነው። ጥበቡን ወደዋለሁ እና የገባሁበት ምክንያት በገነት ነው፣ በገነት ድጋፍ ነው። እሷ ናት ተማርና ኪዳነ ምሕረት የተማሪዎች ራስ አገዝ ማህበር የሚባል ድርጅት አለ ከአቢሲኒያ ጋር አጋር የሚሆን እዛ ልጆች አስተዳድራለሁ እና ለነሱ ይጠቅማል እና ተምረህ አስተምር የሚል ነገር ሀሳብ አመጣችና በዛ ምክንያት ነው የገባሁት። ከገባሁ በኋላ ግን ያገኘሁት ነገር በጣም ደስ የሚል ነገር ነው እና ምክንያቱም የተለያዩ የጥበብ አፍቃሪዎች የሚሰባሰቡበት ማዕከል ነው። ከዛ ውጪ ሙዚቃ አለ፣ ስዕል አለ፣ ሞዴሊንግ አለ፣ ከቲያትሪካል አርት
ቅርጻ ቅርጽ እና ይህንን ሁሉ ያቀፈ ድርጅት ነው። በጣም ደስ ብሎኝ ነው የተማርኩት። በአሁኑ ሰዓት ደግሞ ባለፈው ባደረግነው ጥሩ አይነት የትምህርት የመማርና የማስተማር የነፃ እድል አግኝቼ አሁን ደግሞ ቀጥያለሁ ማለት ነው። እንግዲህ ገነት በጣም ደግ የሆነች ለጥበቡ ራሷን የሰጠች እሱ ብቻ ሳይሆን ተማሪዎች አሁን የኪነ ጥበብ ፍላጎት ያላቸው ተማሪዎች በየዲፓርትመንቱ ሄደን ብናይ ከግማሽ በላይ በነፃ ከትርፍ ባሻገር በነፃ የሚማሩ ተማሪዎች ናቸው፣ እኔንም ጨምሮ ማለት ነው። እና ለጥበቡ ዋጋ ከፈለች በጣም ትልቅ ስራ የሰራች ትላልቅ ሰዎች ደግሞ በዚህ ማዕከል ውስጥ እንዲያልፉ ያደረገች ሰው ስለሆነች እንግዲህ እሷን እዳ አለብን ብዬ አምናለሁ። ምክንያቱም እንደ ሀገር መንግስት ሊሰራ የሚችለውን ሀሳብ ብቻዋን ሴት ሆና ጠንካራ ሆና እስካሁን ድረስ 21 ዓመት ነው እንግዲህ ይህ ድርጅት ለ21 ዓመት በእንደዚህ አይነት መንገድ በርትታ መያዟ ትልቅ ነገር ነው እና እዳ አለብን ብዬ አምናለሁ። እንደ ሀገር ትልቅ ሊታይ የሚገባው ተቋም ነው ብዬ አምናለሁ። አሁን እንግዲህ በዚህ ቤት ውስጥ በዚህ ግቢ ውስጥ ነው ይሄ ሁላ የ5 የሚሆኑ ዲፓርትመንቶች እንዳልኩሽ ስዕል፣ ቅርጻ ቅርጽ፣ ቲያትሪካል አርት፣ ሞዴሊንግ፣ ቮካል እነዚህን ሁላ ነገር በዚህ ቤት ውስጥ ነው። ግን ከዚህ ቤት ውስጥ ደግሞ ትላልቅ ሰዎች ለሀገር የሚጠቅሙ ሰዎች ወጥተዋል። ስለዚህ መደገፍ አለበት፣ መንግስት በቁም ነገር ጥበብን መደገፍ አለበት የሚል ሀሳብ አለኝ። አቢሲኒያ የስነ ጥበብና ሞዴሊንግ ማሰልጠኛ ተቋም የሀገራችንን ባህል የሚያስተዋውቁ መድረኮች ላይ በንቃት በመሳተፍ እስከዛሬ ከ200 በላይ የምስጋና የምስክር ወረቀትና የተለያዩ ሽልማቶችንም ከመንግስታዊና መንግስታዊ ካልሆኑ ተቋማት ተበርክቶለታል። በስነ ምግባር የታነጹ አንጋፋና ወጣት መምህራን ለተማሪዎቻቸው ጥበብን እያወረሱ የቆዩ ሲሆን ይኸው ጥረታቸው በየጊዜው ፍሬ ፈራ የአቢሲኒያ ተማሪዎች በተለያዩ የሀገራችን ክፍሎች መሰል ተቋማት እንዲከፍቱ ምክንያት ሆነዋል። ኒው ሀብ ሞዴሊንግ ማሰልጠኛ፣ ላጋሲ ሞዴሊንግ ማሰልጠኛ፣ አሚን ሞዴሊንግ ማሰልጠኛና አፍሮ አርት አካዳሚም ከነዚህ ውስጥ ይገኙበታል። በመጨረሻ ማስተላለፍ የምፈልገው ነገር እነዚህ ስልጠናዎች ሰፊ ማሰልጠኛ ቦታ ይፈልጋሉ። እንግዲህ ለረጅም ዓመታት የግለሰብ ቤት ነው ተከራይተን እየሰራን የነበረው። ከ2 ዓመት በፊት ደግሞ የነበርንበት ቦታ በመሸጡ አሁን ወዳለንበት ቦታ መተናል። የግለሰብ ቤት ነው። የአዲስ አበባ ባህል ቱሪዝም ኪነ ጥበብ ቢሮን ለረጅም ጊዜ የቅርስ ቤቶች እንዲሰጡን ተደጋጋሚ ጥያቄዎች አቀርበናል። እስካሁን ድረስ የተገኘ ምላሽ የለም። እንደሚሰጡን ግን ተስፋ ሰጥተውናል። ምክንያቱም እነዚህ ስልጠናዎች ሰፊ ቦታ ይፈልጋሉ። በተለይ እዚህ ግቢ ላይ የሚሰጡ ስልጠናዎች ሁሉም የራሱን ክፍል ይዞ በስፋት መሰራት ያለበት ነው። የስዕል ክፍሉ ጸጥታ ያለበት፣ ሰዓሊዎቹ ተጠሙነው በደንብ ሀሳባቸውን መግለጽ የሚችሉበት ቦታ ማግኘት ይፈልጋል። የሙዚቃ ክፍሉም በነፃነት ድምፁን የሚያወጣበት ቦታ፣ የቲያትር ክፍሉም፣ የሞዴሊንግ እዚህ ግቢ የምናያቸው ክፍሎች ከድምፅም ጋር ጨምሮ ሰፋ ያለ ነገር ስለሚፈልጉና ነፃነትም ስለሚፈልግ እነዚህ ነገሮች ላይ መንግስት ትኩረት ሰጥቶን ሰፊ ቦታ የማግኘት የመንግስት የኪራይ ቤቶችንም በኪራይም ቢሆን የቅርስ ቤቶችንም ማግኘት የሚቻልበት ነገር ቢኖር ብዬ እሱን ሁልጊዜም ባገኘሁት አጋጣሚ ለማሳሰብ እሞክራለሁ። ሌላ ማመስገን የምፈልገው ይሄ ተቋም ከተመሰረተ ጀምሮ
ከአርቲስት ወርቁ ማሞ ጀምሮ አብረውን የሚሰሩት አርቲስት ወርቁ ማሞን የጠራሁት እንግዲህ 21 ዓመት ተቋሙ ሲመሰረት ጀምሮ የነበሩ ናቸው። ከዛ ውጭ ግን ከእሳቸው ጋር አብረው ሲያሰለጥኑ የነበሩት በሙሉ መምህራን፣ የስዕል፣ የሙዚቃ፣ የቅርጻ ቅርጽ፣ የቲያትር፣ የሞዴሊንግ መምህራን በአጠቃላይ እነሱ ተማሪዎቻቸውን እንደ ቤተሰብ አድርገው ስለሚይዙ እንዲሁም ደግሞ ከጥበቃ ከበር ላይ ጀምሮ እስከ አስተዳደር ሪሴፕሽን እስካሉት ሰዎች ጀምሮ በተቋም ውስጥ አሁንም እየሰሩ ቀደም ሲልም ሲሰሩ የነበሩት መልካም ግንኙነት በመሆኑ እዚህ ተቋም የሚመጡ ተማሪዎች የዛሬ ዓመትም ሊሆን ይችላል፣ የዛሬ 10 ዓመትም ሊሆን ይችላል፣ ወደ ተቋሙ ተመልሰው ሲመጡ የቤተሰብ ስሜት ነው የሚሰማቸውና ግቢ ውስጥ ሲገቡ ሁሉም ሰው በመልካም አቀባበል ስለሚያያቸው ስለሆነ እነዚህ ሰራተኞች አብረውኝ ባይሆኑ ኖሮ ይሄ ተቋም እዚህ ድረስ ሊደርስ አይችልም። እንዲሁም ደግሞ መልካም ተማሪዎች ስለገጠሙን ይሄንን እግዚአብሔርን አመሰግናለሁ። ምክንያቱም ሰራተኞቹ እና እኛ ብቻ ብንመቻቸው ተማሪዎቹ ደግሞ አስቸጋሪ ቢሆኑ አብሮ መጓዝ አይቻልም ነበርና በየዓመቱ አጋጣሚ እንኳን የሚያፈነግጥ ተማሪ ቢመጣ ተማሪዎቹን የሚመልስልን እዛው ግቢ ውስጥ ያለው የቀድሞ ተማሪ የግቢው ባህሪ ይሄ ነው፣ በዚህ መንገድ ነው ተቋሙ ላይ መማር መሰልጠን የሚችለው ብሎ የሚያርምልን አብረውን በየጊዜው የሚኖሩ ተማሪዎች ናቸውና በዚህ አጋጣሚ ተማሪዎቹንም አመሰግናለሁ። እንዲሁም የሙያ ማህበራት የኢትዮጵያ ሰዓሊያን ቀራጺያን ማህበር፣ የኢትዮጵያ ሴት ሰዓሊያን ማህበር፣ የኦሮሚያ ሰዓሊያን ማህበር፣ የሙዚቀኞች ማህበር፣ የቲያትር ማህበር ተቋሙ ሙያ ይገዛ በፈለገ ጊዜ ከጎናችን በመሆን ተማሪዎቻችንም የሚሳተፉበት መድረክ ሲገኝ መሳተፍ እንዲችሉ እንደገና ተማሪዎቻችን ኤግዚቢሽኖችን በሚያቀርቡበት ጊዜ ወይም የተለያዩ የስነ ጽሁፍ ምሽቶች በሚዘጋጁ ጊዜ ከጎናችን በመሆን አብረውን ሁሌ ድጋፋቸውን ስለምናገኝ አመሰግናለሁ። ይህ ተቋም የግለሰብ ቤትን ተከራይቶ ይህን ያህል ጊዜ ከተማሪዎች አነስተኛ የስልጠና ክፍያ እየጠየቀ ሲያልፍም በነፃ እያስተማረ መዝለቁ የሚመሰገን ቢሆንም የመንግስት ባለድርሻ አካላት እንዲሁም ጉዳዩ የሚመለከታቸው ግለሰቦች፣ ተቋማትና የጥበብ አድናቂያን አስፈላጊውን እገዛ ሊያደርጉ ይገባል እያልን የዛሬው ቆይታ ከሰዓሊው ልዩ ፕሮግራማችንን በዚሁ እንቋጫለን። But